ለእናንተ ይሁን ውድ የዜና ፖርታል ቤተሰቦች፣ ዛሬም እንደተለመደው ሀገራችንና ቀጠናውን እያናወጡ ያሉ እጅግ አስገራሚ አሳሳቢና ትኩስ መረጃዎችን ይዘንላችሁ ቀርበናል። ከወሎ ግንባር የተሰማውና የገዢውን ፓርቲ ጦር ክፉኛ ያርበደበደው ያልተጠበቀው የፋኖ መብረቃዊ ጥቃት፣ በሲዳማና ኦሮሚያ ድንበር የተፈጠረው ደም አፋሳሽ ግጭትና የ60 ንጹሃን አሳዛኝ እልቂት፣ የሱዳን ጦር ኢትዮጵያን ድንበር ጥሶ መግባቱን ተከትሎ በታላቁ የህዳሴ ግድብ ላይ ያጠላው ከባድ ስጋት፣ እንዲሁም በአሜሪካ ሜሪላንድ ሊካሄድ የተዘጋጀው ታላቁ የአማራ ሳይንሳዊ ጉባኤ፣ እነዚህና ሌሎችን ዝርዝር ጉዳዮች ይዘናል። ቪዲዮውን እስከ መጨረሻው እንድትከታተሉን እየጋበዝን ወደ አርዕስተ ዜናዎቹ። በወሎ ግንባር የተፈጸመው አስደንጋጭ ጀብዱ፣ የፋኖ ኃይሎች በመንግስት ጦር ካምፖች ላይ በወሰዱት እርምጃ ታላቅ ድል ሲቀዳጁ፣ በምላሹም በንጹሃን ላይ አሳዛኝ የድሮን ጥቃት ተፈጽሟል። በሲዳማና ኦሮሚያ አዋሳኝ የተፈጠረ ደም አፋሳሽ ግጭት፣ ከ60 በላይ ንጹሃን ሲገደሉ አካባቢው ወደ ኦሮሚያ ለመጠቅለል ሰፊ ሴራ እየተዘለተ እንደሆነ ተረጋግጧል። የሱዳን ጦር የኢትዮጵያን ሉዓላዊነት ደፈረ። ታጣቂዎች ድንበር ጥሰው ወደ ቤኒሻንጉል ጉሙዝ መግባታቸውን የታላቁ የህዳሴ ግድብ ደህንነት ስጋት ላይ ጥሎታል ተባለ። የአማራን ህልውና ለመታደግ የተጠራው ታላቅ ጉባኤ፣ ሁለተኛው የአማራ ጆርናል ዓለም አቀፋዊ ሳይንሳዊ ጉባኤ በአሜሪካ ሜሪላንድ ሊካሄድ ዝግጅቱን አጠናቋል። ወደ መጀመሪያው ዝርዝር ዜናችን ስናልፍ በወሎ ግንባር የፋኖ ኃይሎች በመንግስት ጦር ላይ ያደረሱት ከባድ ኪሳራ አነጋጋሪ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ ስር የሚገኘው 88ኛው ክፍለ ጦር በጁመራ ቀበሌ የሰፈረውን የብልጽግና ኃይል ሙሉ በሙሉ በመደምሰስ አካባቢውን በቁጥጥር ስር አውሏል። በተመሳሳይ 109ኛው ክፍለ ጦር 88ኛ ክፍለ ጦር አርበኞች በዚህ ገደም ወረዳ ጁመራ ቀበሌ መሽጎ በነበረው የብልጽግና ጦር ላይ ባደረሱት መብረቃዊ ደፈጣ ጥቃት ከ15 በላይ ወታደሮች ከጥቅም ውጭ በማድረግ በርካታ የጦር መሳሪያዎችን ማርከዋል። ጥቃቱ በዚህ አላበቃም። 112ኛው ክፍለ ጦር በራያ ቆቦ ወረዳ የፖሊስ አዛዥ መኪናን ጨምሮ በርካታ የደህንነት መዋቅሮችን መደምሰሱ ታውቋል። በቆቦ ከተማ ልዩ ስሙ ተክለሽ ዛፍ በተባለ አካባቢ ምርጫ ቦርድን አስታኮ ህዝብን ለማስገደድ ሲንቀሳቀስ የነበረው ኃይል ላይ በተወሰደው እርምጃ 7 ሚሊሻዎች ሲማረኩ፣ ቀሪዎቹ ሸሽተዋል። የገዢው ፓርቲ ጦር ይህን ከባድ ሽንፈት መሸከም ሲያቅተው እርምጃውን ያዞረው ወደ ንጹሃን ዜጎች ነበር። በናዶ ክፍለ ጦር አናብስት በተፈጸመባቸው ጥቃት የተበሳጩት የመንግስት ኃይሎች አንድ አዋላጅ እናትን ጨምሮ ሌሎች ንጹሃንን በጭካኔ ገድለዋል። ይህም አልበቃ ብሎ በፊጠራ ከተማ ንጹሃን ላይ ባደረሱት አረመኔያዊ የድሮን ጥቃት አካባቢውን በሐዘን አጥለቅልቀውታል። ወደ ሁለተኛው ዜናችን ስናልፍ የሲዳማና ኦሮሚያ ድንበር ደም አፋሳሽ ግጭትና ከጀርባው ያለው ሴራ። በሌላ አሳሳቢ ዜናችን በምስራቅ ሲዳማ ዞን ጭሬ ወረዳና በአጎራባች በኦሮሚያ ድንበር አካባቢዎች በተቀሰቀሰው አስከፊ ግጭት የሟቾች ቁጥር 60 መድረሱ ተረጋግጧል። ታጣቂዎች ከጫካ በመውጣት በፈጸሙት ጥቃት ንጹሃን በግፍ ሲገደሉ፣ ከባድ የንብረት ውድመትና የሰብል ቃጠሎ ደርሷል። የዚህ ግጭት ዋነኛ መንስኤ የድንበር ማካለል በሚል ሽፋን አካባቢውን ወደ ኦሮሚያ ክልል ለመጠቅለል የሚደረግ ፖለቲካዊ ሴራ መሆኑን ነዋሪዎች በምሬት ይናገራሉ። የኦሮሚያ ክልል ፖሊስ ኮሚሽንና የጸጥታ ኃይሎች ግጭቱን ከማብረድ ይልቅ የሲዳማ ህዝብ ከቀያቸው በማፈናቀል አዋሳኝ ከተሞችን የኦሮሚያ ለማድረግ እየሰሩ መሆኑ ተጋልጧል። የፌዴራል መንግስቱም ሆነ የክልሉ ባለስልጣናት ለዚህ አሰቃቂ ድርጊት ዝምታን መምረጣቸው ህዝቡን ለከፍተኛ ተስፋ መቁረጥ ዳርጎታል። ወደ ሌላኛው ዜናችን ስናልፍ የሱዳን ጦር ድንበር መጣስና የህዳሴው ግድብ ስጋት። ወደ ምዕራቡ ሀገራችን ክፍል ስንሻገር የኢትዮጵያ ሉዓላዊነት በቀጥታ የሚፈታተን ድርጊት ተፈጽሟል። የሱዳን ብሔራዊ ጦር የኢትዮጵያን ድንበር ጥሶ ወደ ቤኒሻንጉል ጉሙዝ ክልል መግባቱ ተረጋግጧል። የሱዳን ጦርና ፈጥኖ ደራሽ ኃይሎች RSF እርስ በእርስ ያደረጉት ያለው ጦር ወደ ኢትዮጵያ ግዛት መዛመቱ፣ በተለይም ታላቁ የህዳሴ ግድብ በሚገኙበት ክልል መሆኑ ስጋቱን አባብሶታል። ታጣቂዎቹ ከሱዳን አማጽያን ከኦነግና ከቤኒሻንጉል ጉሙዝ ብሔራዊ ንቅናቄ ጋር ጥምረት ፈጥረው መንቀሳቀሳቸውም ታውቋል። ይህ ድርጊት በውጭ ኃይሎች የተቀነባበረና የኢትዮጵያን ደህንነት አደጋ ላይ ለመጣል ያለመ መሆኑን የፖለቲካ ተንታኞች እያስጠነቀቁ ነው። የኢትዮጵያ መንግስት ይህን ሉዓላዊነትን የሚደፍር እርምጃ በአስቸኳይ ካላስቆመ ሀገሪቱ ወደ ሌላ ቀጠናዊ ጦርነት ልትገባ እንደምትችል ተጠቁሟል።
መጨረሻው ዜናችን ስንሻገር የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ በመጨረሻም የአማራ ህልውና ከህልውና ትግል ወደ ፖለቲካዊ የወደፊት ዕጣ ፈንታ ማሻገር በሚል መሪ ቃል ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ በአሜሪካ ሜሪላንድ ግዛት ሊካሄድ መሆኑ ታውቋል። ከግንቦት 15 እስከ 16 እንደ አውሮፓውያን አቆጣጠር ደግሞ ሜይ 23 እና ሜይ 24 2026 በሲልቨር ስፕሪንግ ሲቪክ ቢልዲንግ በሚካሄደው በዚህ ታላቅ ጉባኤ ታዋቂ ምሁራንና ፖለቲከኞች፣ የታሪክ አጥኚዎችና የሚዲያ ባለሙያዎች ይሳተፋሉም ተብሏል። ጉባኤው በአማራ ህዝብ ላይ እየደረሰ ያለው የህልውና አደጋ፣ የብሔር ፖለቲካው እየፈጠረ ያለውን ቀውስና የዲያስፖራው ማህበረሰብ ሊጫወት ስለሚገባው ሚና በስፋት እንደሚመክር ተገልጿል። አዘጋጆቹ በሰሜን አሜሪካ የሚገኙ ኢትዮጵያውያንና የአማራ ተወላጆች በዚህ ወሳኝ ታሪካዊ ጉባኤ ላይ በነቂስ እንዲገኙ ጥሪያቸውን አስተላልፈዋል። የዜና ፖርታል ተከታታዮች የዛሬው ዕለታዊ መረጃችን ይህን ይመስል ነበር። ስለ ፋኖ የጦር ሜዳ ውሎ፣ ስለ ሱዳን ድንበር ጥሰት ወይም ስለ ደም አፋሳሹ የሲዳማና ኦሮሚያ ግጭት ምን ሐሳብ አላችሁ? አስተያየቶቻችሁን ኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ቤተሰብ ደግሞ ሰብስክራይብ በማድረግ የዜና ፖርታል ቻናል ቤተሰብ ይሁኑ። በሌላ አዳዲስና ትኩስ መረጃዎች እስከምንገናኝ ድረስ ቸርን ሰንብት።